ሰላም ሰላም ወደ ተመልካቾች እንዴት አደራችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የምሰራላችሁ ምግብ መንዲ ነው። ዶሮን በዚህ መልኩ አጥቤ አዘጋጅቻለሁ። ዶሮን ሳይበዛ ግማሽ እቀቅላለሁ ማለት ነው። መንዲ ነው የምሰራላችሁ። በጣም ትወዱታላችሁ። ቆንጆ ምግብ ነው። ለየት ባለ አሰራር ነው የምሰራው። እስቲ በዚህ መልኩ ቆራርጬዋለሁ። መንዲ ብዙ ጊዜ 2 ቦታ 3 ቦታ ነው የሚቆራረጠው። እኔ ዛሬ አነሳ አድርጌላታለሁ። ለየት ለማድረግ ነው። ተከታተሉ። ደረቅ ቅመም፣ ሽንኩርት ከተፍ አድርጌ፣ ቃሪያ እና ውሃ ሙቅ ያዘጋጅቻለሁ። በዚህ መልኩ ጨምርና ትንሽ እቀቅለዋለሁ ማለት ነው። በመቀጠል ዘመዶቼ የተመልካቾቼ ይቅርታ ሮብ አዘጋጅቻለሁ። ቱም እና የመንዲ ቅመም ይሄን እጠቀማለሁ እና ካሬ ትንሽ እርድ ጨምሬያለሁ። ይሄን አንድ ላይ ቀላቀላለሁ እና ሎሚ ትንሽ የቀቀልኩትን ዶሮ በዚህ 5 ደቂቃ ዘብዘፍ አደርገዋለሁ ማለት ነው። አንድ ላይ ቀላቅዬ በዚህ መልኩ ከቀላቀልኩት በኋላ ተመልካቾቼ ትንሽ የቀቀልኳትን ዶሮ እዘበዝፋለሁ ማለት ነው። በዚህ በቅመሙ ቀላቅለዋለሁ። ከዛ ከአንድ 15 ደቂቃ በኋላ አውጥቼ በዘይት ቀይ እስከሚሆንልኝ እጠብሰዋለሁ ማለት ነው። በደንብ ለውሰውና በደንብ ቀላቅዬ በቅመሙ ዘበዝፈውና ጠብሰዋለሁ ማለት ነው። በዘይት በፊት ዘይት መልኩ እስኪቀላልኝ ድረስ ጠብሰዋለሁ። ከጎን በዚህ መልኩ ሩዝ አዘጋጃለሁ። ወደ ተመልካቾቼ የሽንኩርቴ በዚህ መልኩ እየበሰለልኝ ነው። ትንሽዬ ቱን ጨምሬያለሁ። በዚህ ጋር ጎን ዶሮውን ጠብሳለሁ ማለት ነው። እንደዚህ ያዘጋጀሁትን በቅመም ያዘጋጀሁትን በዘይት ጠብሰዋለሁ ማለት ነው። እንዲቀላልኝ ማለት ነው። ቆንጆ ከለር እንዲይዝልኝ ጥብስ አደርገዋለሁ። ሽንኩርቱ በዚህ መልኩ ቀይ ከሆነልኝ በኋላ የዶሮውን ውሃ ጨምራለሁ ማለት ነው። የሩዝ ውሃ በዚህ መልኩ እየበሰለ ነው፣ እየፈላልኝ ነው። በዚህ መልኩ የታጠበው ሩዝ ጨምራለሁ ማለት ነው። ሩዙ በዚህ መልኩ በስሏል። ውድ ተመልካቾቼ የጠበስኩትን ዶሮ ከላይ አደርጋለሁ ማለት ነው። አንድ ላይ ቆንጆ ከለር ይዞልኛል፣ የሚያምር ከለር።
መንዲ ነው። ያው ለየት ባለ መልኩ ነው ዛሬ ማዘጋጀት የፈለግኩት እኔ። እንግዲህ መንዲ ለየት የሚያደርገው በመጨረሻ ላይ በዚህ መልኩ ካዘጋጀሁት በኋላ ትንሽዬ ሽንኩርት አብስዬ ነስነስ አድርጌያለሁ። ያው ትንሽ ዘይት አጥነዋለሁ ማለት ነው።